ምሬያለሁ ብለኝ የምትለዋ ዘማሪ ያለች ሶሊያና ይሏታል ዘማሪ ነችና ሳል በሽታ ነው። ሳል በሽታ ደግሞ የበረሮ መድኃኒት ነው። ያው እዚህ ላይ በማወራ ሰዓት ላይ ባንቺን ያረቁብኛል። እሷ ደግሞ በሽታ አታቆምም። ባንቻየውም ይሏታል ባንቺዬም ይሏታል። አሁን እንኳን አንጎል የሚያሳምን በሽታ አለ በጎን በኩል የጎን ራስ ምታት ማለት ነው። ኮካውን ለመያዝ ብላ እናቴን ታሳማለች። ደግሞ ትዋሻለች፣ ትመርዛለች፣ ትገላለች፣ ትጫነኛለች፣ ትሳደባለች። ስራ በምሰራ ሰዓት እኔ ያልኩት ይሁን ትላለች። ጄምቢላን የቆረጠ ምናምን የሚሉት ማለት ጄምቢላን የቆረጠ ባደንዛዥ የሚጥል በሽታ አላት። ሳል በሽታ ነች። በቲራንዳ አለ ብዙ ነገር ነግሬያችኋለሁ። ግን እናንተ ይሄን የነገርኳችሁን በሽታ ተውና እዚህ ጋር ያወራሁትን ብቻ ለሷ የሚጠቅመውን ብቻ ወሰደች። በሽታውን አታቆምም። ትናንትና ዛሬ አይጥ መርዝ ነው ይገላል ያልኳችሁ ራሷን ትቀይራለች ያልኳችሁን እሱን አላየችም። ግን እሷ እንደሚመቻት አድርጋ አሁን እሷ ነች ይልኛል። እኔ ደግሞ ፈራታለሁ፣ ትገልኛለች። በዛ ላይ ስራ በምንሰራ ሰዓት ላይ ጆሮአችንን ታሳምናለች። ቃጠሎ እያሉ በመኪና ጫና ታረግብናለች። ስራ በምንሰራ ሰዓት ላይ ማለት ነው። ጆሮአችንን ታሳምናለች። በጣም ነው ሰው የምትጫነው። እንደገና ደግሞ እኔ ነኝ የምሰራው፣ ባለሙያው እኔ ነኝ። እዚህ ጋር ያልገባችሁ ነገር ልክ አሰልጣኝ ይመስላል የምታይ ስትል በጣም ነው የምትጨቃጨቀው። እኔ ሰልጣኝ አይደለሁም፣ ሰልጣኝ አይደለሁም፣ እኔ ባለሙያ ነኝ ምናምን ስላት በግድ ጭቅጭቅ ማለት ነው። እየሰራሁት ነው እኮ ግን ይሄ ልክ አይደለም፣ እንዲያርገው በቃ ጭቅጭቅ ማለት ነው። ግን እኮ እየሰራሁት ነው፣ ባለሙያ ነኝ። ልክ ይሄን ሰልጣኝ አይደለሁም ካልኳችሁ በኋላ ደግሞ ሌላ ችግር ይመጣል። እሱ ደግሞ ምን መሰላችሁ? አረጊ ቤቱ ማለት ነው። ደሬ ይሉታል። ደሬ ደግሞ ይገላል ብያችኋለሁ። ደረሰ ይሉታል፣ ደረጀ ይሉታል፣ ደረስኩ ሳይ ማለት ነው። ድረስ ይሉታልና እሱ ደግሞ እኔ ፈራዋለሁ። አደንዛዥ የሚጥል በሽታ አለው ይገላልና እኔ ፈራዋለሁ። እዚህ ጋር እሱ ልክ ይሄን ስነግራችሁ ማለት ነው። እሱ ደግሞ ይገላል። ደግሞ ሲሲዬ ይላሉ። ሲሲዬ፣ ሲሳይ፣ ሲሱ ይላሉ። ሲሱ ምትለኝ ሄለን ማለት ሄለኒታ። እዚህ ጋር ደግሞ የምነግራችሁ ነገር አዳምጡ። ፊቴ ላይ ውሃ ምናምን እንደ ጸበል ነገር ረጩብኝ እና እሱ ደግሞ ማለት ምንድነው? ባለፈው የነገርኳችሁ ነው። እኔ ትልቅ ነኝ፣ እንደ ህፃን አይደለሁም። አስቴር ጋር መጣ ፊታቸው ላይ ጸበል ሲረጭ ነበርና እሱ ማለት ግንባር ላይ እንቅልፍ ራስ ምታት ያሳማል፣ እንቅልፍ ያስብላል ምናምን ያልኳችሁ ባለፈው እንደዚህ እንቅልፍ ስለይ ነበር ምናምን ያልኳችሁ ማለት ነው። ግንባርን ያሳማል፣ ያጀዝባል፣ እንቅልፍ የሚያስብል በሽታ ማለት ነው። ቀሲስ ጌታቸውና አስቴር አወቀ ማለት ነው። እሱ ደግሞ ይገላል አልኳችሁ። አስቶካም ይሏታል ከደሬም ጋር ነው። እና ደግሞ መሬት መንቀጥቀጥ ይላሉ። ቪዲዮ የሚሰሩት መሬት መንቀጥቀጥ ይሄ በመኪና ጫና የሚያደርጉት ነው። ጆሮ ያሳማሉ ምንላችሁ እና ይገላል፣ ያጀዝባል። ይሄ እንቅልፍ እምላችሁ ማለት ነው። አስቴር አወቀም ይሏታል። ሌላኛው ደግሞ ፊቴ ላይ ረጨችብኝ ያልኳችሁ ባለፈው ነው። ጸበል ብላ የተመረዘዋ ፊቴ ላይ ደፋችብኝ። ጸበል አይደለም የተመረዘዋ ነው። ያ ደግሞ አፌን ሲነካኝ ያመመኝ ምናምን ያልኳችሁ በአስቴር አወቀ ነች። አስቱካ እሷን ደግሞ ያዘችኝ ያለቻት ባንቺ ነች። መጀመሪያ ላይ ነገርኳችሁ ማለት ነው። እሷ ትገላለች፣ ባንቻየውም ይሏታል። ሌላኛው ደግሞ መክሊት ያልኳችሁ ነች። አልዋሽም እኔ ምናምን ትላለች፣ ትዋሻለች። ለምን ደግሞ አትዋሽ? ትገላለች። ባለፈው ባደንዛዥ ልገለኝ ሞክራ ነበር አልኳችሁ። ማታ በር ተዘጋ ብላ ስታንኳኳ ነበር ያልኳችሁ እሷ አይደለች? አራሳ ላይ መክሊት ትዋሻለች፣ ትገለኛለች። ባለፈው ልገለኝ ሞክራለች አልኳችሁ። መክሊቴ ማታ ያልኩት ደግሞ ጫልቱ ነች። እኔ ሌላ ነገር አላወራኋትም። ጫልቱም ማለት ነው ከዝናሽ ጋር ነች። ዝናሽ ዝኔ ሹጣ ምናምን የምትለው ማለት ነው። እሷ ደግሞ እኔ እፈራታለሁ። ዝናሽ ዝኔ ትገላለች፣ ሆድ በሽታ ታሳማለች። እንደገና ደግሞ ሳል በሽታ ነች። እኔ ከዚህ በፊት ነግሬያችሁ የለ እንዲህ በቃ አምላክ ያልኩልኝ እኔ እፈራታለሁ፣ ትገለኛለች እላችሁ የለ። ጫልቱ ከሷ ጋር ነችና ቸርች ልውሰደው ያለችኝ። ቸርች ልውሰድ ስትለኝ አይ እኔ አልሄድም ቸርች ነው ያልኳት። ሌላ ነገር አላወራኋትም። ያ ከፍቅርተ ጋር ነች። ፍቅርተ ደግሞ ትገላለች ብያችኋለሁ። ሳል በሽታና ግንባር ላይ የሚያሳም በሽታ አላትና ከዝናሽ ጋር ነች። እኔ አልፈልግም አልሄድም ያልኳት። መክሊት የሚሏት ደግሞ ውሸታም አይደለሁም ምናምን ትላለች። መክሊት ማለት ነው። ባለፈው እኮ በር ምናምን ማታ አንኳኩ ምናምን ያልኳችሁ ማለት ነው። ማርታ ያልኳችሁ ከሷ ጋር ነችና ትገላለች። መክሊት ይሏታል። ከመልካሙ ጋር ነች። መልካሙ ማለት ማለት ነውና ትዋሻለች፣ ትመርዛለች። ባለፈው እኮ ልገለኝ ሞክራለች በሳል በሽታ። የፖሊስ የሚመስል ቲሸርት ለብሳ ሳል በሽታ ነው የሚገድል በሽታ ነው አልኳችሁም። ከትግስት ጋር ነው ከመክሊቴ ጋር ከሚሾካም ማለት ነው። ከማጋ እንደሆነች አላውቅም። ሊገሉኝ ነበር በቃ አምላክ ከልኩልኝ አላልኳችሁም። እኔ አላምናትም፣ ትገለኛለች። እና ወለም ዘለም የሚለው ደግሞ ይላሉ ከመክሊት ደግሞ እዚህ ላይ አደራ ምናምን ነገር ይልና አደራ ያለ ቪዲዮ የሚሰሩታል መሰለኝ። ይሄን ከነገረኝ በኋላ ረግ ቤት ነው ደረስ ድሪ ማለት ነው።
ከዛ እኔ ግን እሱን ደግሞ እንዲህ ይነግረኝና እሱን እፈራዋለሁ። ይገላል ብያቸዋለሁ። በቃ አምላክ አይቻልም። ደግሞ መሬት መንቀጥቀጥ የሚሉት ደግሞ የመኪና ጫና እያደረጉ ጆሮ የሚያሳምሙ ነው። በመኪና ስራ በምንሰራ ሰዓት በአንቺ የምላችሁ ልጅ አሁን የነገርኳችሁ ማለት ነው። እና በህግ አምላክ ከልክሉልኝ። በጣም ነው ሰው የምትጫነው። እና ቤቲም ቅድም ጆሮ ምናምን ይዟ ሳይሆን ጆሮ የሚያሳምም ይሁን ቅንድብ ምናምን ታሳምማለች። እና በህግ አምላክ ደሬ ይሉታል። ደሬ የሚሉት ደግሞ ይገላል ብያቸዋለሁ። ቅድም ነግሬያቸዋለሁ። አረቂ ቤት ነው እኔ እፈራዋለሁ። እሱ ይገላል። በቃ አምላክ ከልክሉልኝ። እሱ ነው ይላሉ። እኔ እሱን አልፈልግም። ከሱ ጋር አላወራውም። እኔ ስለሚገድል እፈራዋለሁ። በቃ አምላክ ደረሰም ይሉታል፣ ድረስም ይሉታል፣ ደረጀም ይሉታል፣ ደሪም ይሉታል። ደረስኩ ሳይ አረቂ ቤቱ ነው። በቃ አምላክ እኔ በጣም ነው የምፈራው። ይገለኛል። ከገዛሁት ነገር ውስጥ አንዱ ሳል በሽታ ነው። አደንዛዥ ሊንዳኔስ ሊንዳ ያዞራለች። ጆጆ ወይም ብርሃኑ ይገላል። ብርቱካን ወይም ቡርቴ የሚሏት እሷም ተሳማለች። ምን እንደሆነ ግን አላውቅም። መክሊት የሚሏት ደግሞ ሙቀት ነው። ሙቀት ይገላል። ባንቺ የሳል በሽታ ነች። ሆድ ታሳማለች። ቅንድብ ታሳማለች። ታንጉቴ ማለት ደግሞ መክሊት ነች። መክሊት ማለት ነው ማለት